አነጋጋሪና በማርሽ ባንድ የደመቀው አቀባበል በሐዋሳ ለክራይስት አርሚ ኢንተርናሽናል ቤተክርስቲያን መሪ ለሆነው ለነብይ እዩ ጩፋ የተደረገለት አቀባበል እጅግ በጣም የሚገርምና ብዙዎችን ያነጋገረ ሆኖ አምሽቷል። በትላንትናው ዕለት መጋቢት 12 ሐዋሳ ሲደርስ ነብይ እዩ ጩፋ ከነ ሙሉ የቤተክርስቲያኒቱ አገልጋዮች ጋር ሲደርስ በሐዋሳ እጅግ በጣም ውብና ደማቅ የተባለ አቀባበል ተደርጎለታል። በአይነቱ ለየት ያለ አቀባበል መሆኑን ልመልከት ችያለሁ። በማርሽ ባንድ የደመቀ የመንግስት ባለስልጣናት በተገኙበት የተደረገለት ደማቅ አቀባበል። በዛ አቀባበል ነብይ እዩ ጩፋ አንዳንድ ሐሳቦችን አንስቷል። ነብይ እዩ ጩፋ ወላይታ ተወለደ፣ በሲዳማ ክልል አደገ፣ ሐዋሳ በቀጭን መንገድ ገባ፣ በትልቅ መንገድ ወጣ ሲል ተናግሯል ወይም ደግሞ ተደምጧል። ነብይ እዩ ጩፋ የመጀመሪያውን ቤተክርስቲያን ወይም ደግሞ ክራይስት አርሚ ኢንተርናሽናል አቀፍ ቤተክርስቲያን ሲተክል ሐዋሳ ላይ የመጀመሪያውን እናት ቤተክርስቲያን መትከሉ የሚታወስ ነገር ነው። ሆኖም ሳለ ነብይ እዩ ጩፋ በአንዳንድ ጉዳዮች በነገሮች አለመመቻቸት የሐዋሳን አጥቢያ ዘግቶ አሁን ላይ በአዲስ አበባና በሻሸመኔ እንዲሁም በወላይታ ሶዶ እያገለገለ ይገኛል። ነብይ እዩ ጩፋ ከትላንትናው ቀን ወይም ደግሞ ከመጋቢት 12 ጀምሮ እስከ መጋቢት 14 እስከ እሁድ ድረስ የሚቆይ መንፈሳዊ ኮንፈረንስ በሐዋሳ አዘጋጅቷል። አድራሻው የሚካሄድበት በመስቀል አደባባይ በሐዋሳ መስቀል አደባባይ ማለት ነው የሚደረግ ይሆናል። በቦታው እጅግ በጣም የምንወዳቸው የምናከብራቸው ዘማሪዎች ይገኛሉ። ነብይ እዩ ጩፋም የእግዚአብሔርን ቃል በኃይልና በስልጣን እንደሚሰብክ ይጠበቃል። በሐዋሳና አካባቢ ያላችሁ ሻሸመኔ፣ ሶዶ እንዲሁም ሌሎች አካባቢ ያላችሁ ሰዎች በቦታው መገኘት የምትችሉ ሰዎች ብትገኙና የእግዚአብሔርን ቃል ብታዳምጡ ስል እኔ ወንድማችሁ መከራችኋለሁ። ታላቅ የአምልኮ ድግስ በጊዮን ሆቴል። ፓስተር ተከስተ ጌትነት ምክንያቴ ብዙ ነው እጅግ ብዙ ሲል ጠርቶናል። ምክንያቴ ብዙ ነው እጅግ ብዙ አጥንቶቼ መርቶ አምላኬ ተገዞ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝማት ባይተነሽ አመስግኝ ጌታሽን። ምክንያቴ ብዙ ነው እግዚአብሔርን የማመልክበት ብሎ ፓስተር ተከስተ ጌትነት ወይም ደግሞ ዘማሪ ፓስተር ተከስተ ጌትነት በጊዮን ሆቴል ድግስ ደግሶ ጠርቶናል። እነሆ ሁላችንም እንገኝ ዘንድ ሰዓቱ ደረሰ። ነገ ማለትም መጋቢት 14 ከቀኑ 8 ሰዓት ጀምሮ በጊዮን ሆቴል መግቢያ በነፃ የሆነ ድግስ ተዘጋጅቷል። ምክንያቴ ብዙ ነው። ለአክባሪ ድግስ ጠሪ ፓስተር ተከስተ ጌትነት ከብዙ በጥቂቱ እንዲህ ሊበላችሁ። እግዚአብሔር ሰውን ለዓላማው ከፈለገ ከምንም አንስቶ እንደሚጠቀምበት ፓስተር ተከስተ ጌትነት ሕያው ማሳያ ነው። የትላንቱ ቆሎ ተማሪ የዛሬው ፓስተር ተከስተ ጌትነት ላለፉት 25 ዓመታት በዘለቀው አገልግሎቱ ተሰምቶ የማይጠገቡ ተደምጦ ደግሞ የማይሰለች የዝማሬ አልበሞችን አውጥቶ ለሚሊዮኖች መባረክ ምክንያት ሲያደርግ ለተመለከተ እግዚአብሔር ይችላል እንጂ ሌላ ምን ይላል? መጋቢ ተከስተ ጌትነት የዝማሬዎች የዜማ ምጥቀት፣ የግጥም ጥልቀት የብዙሃኑን ልብ ለወንጌል ወለል ላይ አድርገው ያስከፈቱ ሚሊዮኖች ለጌታ ፍቅር ያንበረከኩ ኃያል የወንጌል መሳሪያዎች ሆነው ለዓመታት እንደተደመጡ ዘልቀዋል። ተከስተ በ80ዎቹ መጨረሻ በኢትዮጵያ አማኑኤል ህብረት ቤተክርስቲያን አሃዱ ተብሎ የተጀመሩ ዝማሬዎች ጉዞ በብዙ ድልና በብዙ መውደቅ መነሳት ዛሬ እዚህ ደርሶ ምክንያቴ ብዙ ነው ብለን አብረን ጌታን ልናመልክ እነሆ ቀኑ ተቆርጧል። ቀኑ ደግሞ መጋቢት 14፣ ቦታው ጊዮን ሆቴል፣ ሰዓቱ ከቀኑ 8 ሰዓት። በቦታው እንዲሁ እናመልካለን። ምክንያቴ ብዙ ነው እጅግ ብዙ ምክንያቴ ብዙ ነው እጅግ ብዙ አጥንቶቼ መርቶ አምላኬ ተገዞ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝማት ባይተነሽ አመስግኝ ጌታሽን። ለማንኛውም ድምጼ የዘማሪ አይደለም ሰው። ስለዚህ ብቻ በቦታው በመገኘት ምክንያቴ ብዙ ነው እንደ ጸና ቀረ። እንዲሁም ሌሎች የፓስተር ተከስተ ጌትነት መዝሙሮችን እንዘምራለን። ጌታን በኃይል እናመልካለን። ተፈተን የምናመልክበት ጊዜ ይሆናል። ሁላችሁም በሰዓቱ ፏሽክ ብላችሁ ጌታን ለማምለክ በሰዓታችን ቀጠሮ አክብራችሁ እንድትገኙ ሲል ፓስተር ተከስተ ጌትነት መልእክቱን አስተላልፏል። እወዳችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ አላደረጋችሁ በድጋሚ ላይክ እሱን ነው የምላችሁ። ይመቻችሁ።